ሄይ ጋይስ ይሄ ቪዲዮ ፉሊ ኦነስት የሆነ የኔ 1 አመት ከ2 ወር ወይ 3 ወር ምናምን ባለኝ ጊዜ ውስጥ ያየኋቸው እና የተማርኳቸውን ነገሮች ፉሊ ኦነስትሊ ማካፈልበት ቪዲዮ ነው የሚሆነው። እናም ደግሞ የ30 ቀን ቻሌንጁ ላይ ምን ተማርኩኝና ምን ማሻሻል አለብኝ የሚለውን ምን እንደተረዳው እኔ ለእናንተ አካፍላችኋለሁ። ከዛ በኋላ እናንተ የምትጠቀሙ ከሆነ ትጠቀማላችሁ ማለት ነው። ይህን ካደረግን በኋላ መጨረሻ ላይ ደግሞ ባለፈው የ30 ቀን ቻሌንጁን የነበረን ጆርናል ቼክ እናደርገዋለን። ከዛ ምን ማስተካከል ነበረብን፣ ምን ተሳሳትን እና ምን ማስተካከል አለብን የሚለውን ደግሞ ከዛ ጆርናል ላይ ተምረን ቼክ አድርገነው እናልፋለን ማለት ነው። ሶ ኢን ጀነራል ከትሬዲንግ ምን ተማርኩኝ የሚለውን ከትሬዲንግ ምን ተማርኩኝ ከሚለው ስንነሳ አክቹሊ ኢትስ በጣም ትሬዲንግ በጣም ይሆናላ ላይፍ ቼንጂንግ የሆነ ሞመንት ስለሚሆን አላ the way you think ነገር ነው። ሙሉ አስተሳሰባችሁ ሁሉ ነገራችሁ ነው የሚቀይረውና ኢትስ ሃርድ እና አንደኛ ሰው እንዲያውቅ የምፈልገው እኔ ብር ከሌላችሁ አትምጡ እዚህ እኔም በማለት እየደበረኝም ቢሆን ግን እኔም ብር ሳይኖረኝ ነው አክቹሊ የመጡት። ከዛ በኋላ እዚህ ጋር ገብቼ ስትራግል እያደረኩ ነው አክቹሊ። ግን ያ ብር ያለው ሰው ይምጣ የሌለውም ሰው ይምጣ፣ ግን ብር ለሌለው ሰው በጣም አይሆንም። ላይክ ኢትስ ቬሪ ሃርድ ማለት ነው። ያ በጣም ከባድ ነው ብር ለሌለው ሰው ማለት ነው። ኢዘር የሆነ ኢንካም ወይ ሊኖር ይገባል አክቹሊ። ወይ እንዲህ ላስቀምጥላችሁ፣ አንዴ ከመጣ በኋላ ምንም ገንዘብ ከሌለ አንዴ ከመጣ በኋላ ወደ ትሬድ እያደረክ ከሆነ እና የተማርክ ከሆነ አሁን ከምታዩ ሰዎች ውስጥ ትሬዲንግ የጀመርክና ባላንስ ምንም ትሬድ የምታደርግበት ከሌለ ኢንካም ሶርስ መፍጠር አለብን። ካልሆነ ምንም ወይ የለህም ማለት ነው። የሆነ ፍሊፕ የሚደረግ ነገር የለም ትሬዲንግ ላይ። ፍሊፕ ተደርጎ ከዛ በኋላ ላይፍ ቼንጅ የሚያደርግ መላም መስራት አይቻልም። ኤክሴፕሽን ይኖረዋል፣ ግን ያ ግዴታ እንትን ያስፈልጋል፣ ግዴታ ኢንካም ያስፈልጋል ማለት ነው። ያ በጣም የተማርኩት ነገር ቢኖር ኢንካም ግዴታ ማለት ነው። ሁለተኛ ደግሞ የተማርኩት ነገር ምንድን ነው? ሳይኮሎጂያችሁን እንደምታስቡት መቆጣጠር አትችሉም። ይሄ የኔ በጣም ሪያላይዜሽን ሞመንት ነው። በጣም ሪያላይዝ ያደረኩት ነገር ቢኖር ሳይኮሎጂያችሁን እንደምታስቡት መቆጣጠር አትችሉም ማለት ከዚህ በፊት መቆጣጠር የምትችሉ ይመስላችኋል፣ ግን አትችሉም። ለምን? ስላልተለማመዳችሁት ማለት ነው። ምንድነው ትሬዲንግ ጋር ስትመጡ መጀመሪያ ላይ የሆነ ሪስክ ማኔጅመንት ልትወጡ ይሄን ያላረጋችሁ ሰዎች ማድረግ አለባችሁ። ግን ሪስክ ማኔጅመንት እናወጣለን፣ ከዛ ምንድነው ትሬዲንግ ፕላን እናወጣለን፣ ከዛ በቃ ብዙ ነገሮች ወረቀት ላይ እንጽፋለን ምናምን፣ ከዛ ይሄን እንከተለዋለን ብለን ይሄን በወረቀት ላይ እናስቀምጠዋለን ማለት ነው። ግን ምንድነው የሚሆነው? አንዴ ቻርቱ ጋር እንገባለን፣ ከዛ ትሬድ ማድረግ እንጀምራለን ማለት ነው። ይሄን ማድረግ ግን ከጀመርን በኋላ ሳይኮሎጂያችንን መቆጣጠር አንችልም ማለት ነው። ኢሞሽናችን ይገፋናል። ኢሞሽናችን ወደ ተለያዩ ቦታዎች ሲገፉንና ያልሆኑ ትሬዶችን ቴክ ስናደርግ እናያለን። ይሄ በጣም ሪያላይዝ ያደረኩት ነገር ቢኖር ሳይኮሎጂያችን እንደምናስበው ያህል መቆጣጠር አንችልም የሚለው ነገር በጣም ሪያላይዝ ያደረኩት ነገር እና ምን እናርግ ለሚለው ደግሞ ሳይኮሎጂያችንን ለመቆጣጠር መለማመድ ነው። ሳይኮሎጂያችንን ማለማመድ ነው ያለብን። መቆጣጠር ሳይኮሎጂያችን ቁጥጥር ስር ውስጥ መሆኑን ማለማመድ ያለብን ማለት ነው። ለሳይኮሎጂያችን እንዴት ነው እሱን እየተቆጣጠር ነው ማለት ነው። ስንስት ለማስተካከል የሞከርን
ነው እሱን የሚያደርገው ማለት ነው። ያን ደግሞ ለማድረግ ምን ጋር ይመጣል? ይሄ ሳይኮሎጂያችን ሪሊ ምን ላይ ነው ቴስት የሚደረገው? ሪል አካውንት ትሬድ ስናደርግ ይሄ ሳይኮሎጂያችንን ምን ያህል ብቁ እንደሆነ የምናውቀው ማለት ነው። ያን ለማድረግ ደግሞ ግዴታ ገንዘብ ያስፈልገናል ማለት ነው። ይሄ ደግሞ የብዙዎቻችን ችግር ነው። መጀመሪያ ትሬዲንግ ላይ ስንመጣ በጣም በቃ ብዙ ገንዘብ ልንሰራ እንደሆነ አስበን የሆነ ሆይ ሆይ ተብሎ በቃ ደስ ብሎ ነበረ የመጣው። እኔ አክቹዋሊ የመጣሁት የእናንተን አላውቅም፣ ግን እንደዛ ነበር የመጣሁት። በቃ ብዙ ገንዘብ ምሰራ መስሎኝ ምናምን ነበር የመጣሁት። ግን አላ ልክ ከገባችሁ በኋላ ሪያላይዝ የምታደርጉት ምንም የላችሁም፣ ምንም መስራት አትችሉም። እንዲህ በአንድ የሚወርድ ነገር የለም። አላ በጣም ብዙ ሰዓት እንደ ማንኛውም ስራ በጣም ብዙ ሰዓት እንደሚወስድ እና በጣም አላ ሌላ ገንዘብም እንደሚያስፈልገው ደግሞ ሪያላይዝ ታደርጋላችሁ። እና ያ ደግሞ የሆነ ትንሽ የሆነ ወደ ታች መለስ ያደርጋችኋል። የሆነ ሪያላይዝ ካደረጋችሁ በኋላ የሆነ አሃ ሞመንት ላይ ትገቡና በቃ የሆነ ግራ መጋባት ላይ ትሆናላችሁና እንዴት ምንድነው ማድረግ የሚኖርብን የሚለው ሞመንት ላይ ትገባላችሁ። ይሄ ነው ሪያላይዝ ያደረኩት። በጣም ሪያላይዝ ካደረኩት ነገር አንደኛው ይሄ ነው። ሌላኛው ደግሞ ሁላችንም መጀመሪያ አካባቢ ደግሞ በጣም ያስተዋልኩት ነገር ትሬዲንግ ነው። እኔ ላይ ያስተዋልኩት ነገር ትሬዲንግ ከመጀመራችን በፊት የሆነ እዚህም እዛም ገንዘብ የሆነ ኪሳችን ላይ አይጠፋም ነበር አላ የሆነ ገንዘባት በሆነ መንገድ ግን የሆነ ገንዘብ ኪሳችን ላይ አይጠፋም ነበር። ግን ልክ ትሬዲንግን ተምራችሁ ስኪሉን ዴቨሎፕ አድርጋችሁ ከዛ አላ ሬዲ ነኝ በምትሉበት ሰዓት ላይ ደግሞ ልክ ጎንበስ ብላችሁ ኪሳችሁን ስታዩት you have nothing ማለት ነው። እኔ የሆንኩትን አክሽን እየነገርኳቸው ሆነ በቃ ኪሳችሁ ላይ ያለውን ገንዘብ እንዴት ነው ታጡታላችሁ ማለት ነው። ልክ ትሬዲንግን አወቀንና ትሬድ ማድረግ እንችላለን ባላችሁ ሰዓት ላይ እና እንዴት ነው ይሄን ደግሞ ለመከላከል ምን ማድረግ አለባችሁ? አክቹሊ ከኔ ተምራችሁ እንትን እንድትሉ ነው ይሄን ቪዲዮም የሰራሁት ያሉት እና ምን ማድረግ አለባችሁ? ገንዘብ አላቅም ራሳችሁ ፊገር አውት አድርጉት። ግን it's very hard የሆነ አላ በጣም በቃ ሪያላይዝ ስታደርጉት የሚከብዳችሁ ነገር ማለት ነው። እውቀቱ በሌላችሁ ሰዓት እኮ ይኖራል ገንዘብ የሆነ ትሬድ ታደርጉና ሉዝ ታደርጉታላችሁና ግን ላይክ ልክ እውቀቱ ኖሯችሁ ምን ማስተካከል እንዳለባችሁ ምን ችግር እንዳለባችሁ አውቃችሁ ከዛ በኋላ የሆነ ስትመጡ ማርኬቱ ላይ ግን you don't have nothing ማለት ነው። ይሄ በጣም እኔ ጋር ሪሴንትሊ ሀፐን ያደረገ ነገር ነው እና የምትማሩበት ከሆነ ብዬ ነው። ብዙ አለፍልፍባችሁ። እንግዲህ ይሄን ካልኩኝ ወደ እንትናችን ንግባና ወደ ጆርናላችን ንግባና ጆርናላችን እንየው። ባለፈው ቴክ ያደረኩት እነዚህ ትሬዶች ናቸው። ካያችኋቸው ቪዲዮዎችን ታውቃቸዋላችሁ። እነዚህ ትሬዶች ባለፈው ቴክ ያደረግናቸው ትሬዶች ናቸው እና ምን ትሬድ ቴክ እንዳደረግን መቼ ቴክ እንዳደረግን ከዛ በኋላ ምን ትሬድ ቴክ እንዳደረግና በቀኑ የነበረንን ባላንስ ነው ያስቀመጥኩት ማለት ነው። ይሄን ቦክስ ቻርት ልበለው ቻርት እንየው እና ምንድን ነበረ እዚህ ጋር ተፈጥሮ የነበረው ማለት ነው። አክቹሊ እዚህ ጋር በዚህ 30 ቀን ውስጥ በጣም ካስቸገረኝ ነገር ምንድነው ሳይኮሎጂ በጣም አስቸግሮኝ ነበር። የኮንቴንት ክሪኤሽን ሳይኮሎጂ በጣም የሆነ ከባድ የሆነ ነገር ነው። አላ ያላችሁን ሉዝ ወይ ያላችሁን ዊን ማሳየት ማለት ወደ አላ በቃ በጣም ኢሞሽናችን መጀመሪያ የሚኖርብን ነገር ኢሞሽናችን ኮንትሮል ማድረግ አለመቻል ባለ ታይም ላይ ይሄን ደግሞ ወደ ለሌላ ሰው ማሳየት ደግሞ ሞር እንትን ይላል። እንዴት ነው ዊን ባረጋችሁ ሰዓት ላይ በቃ ኤክሳይትድ ትሆናላችሁ። በጣም ኤክሳይትድ ነው የምትሆኑት። ለሰው ለማሳየትም ኤክሳይትድ ትሆናላችሁ።
ኮንተንት ክሬሽኑ ላይ በቃ ፖስት ለማድረግም ኤክሳይትድ ትሆናላችሁ እና ያ ኦቨር ኤክሳይትመንት ደግሞ ያልሆነ ነገር ሌላ ነገር ነው የሚፈጥርባችሁ። ሉዝ ባደረጋችሁ ሰዓት ደግሞ ሆነ አላ ለእናንተ ብቻ ሉዙ ማድረግ ትፈልጋል። ያ ነው መሆን ያለበት። አክቹሊ ለሜንታል ጌማችሁ የሚጠቅመው ሉዙን ዊኑንም ለራሳችሁ አድርጋችሁ ከዛ በኋላ ዊኑም ሲሆን ይሄ በቃ ያልፋል ሉዝም ሊመጣ ይችላል የሚለውን ለራሳችሁ ሳይኮሎጂ አድርጋችሁ ማለፍ ትችላላችሁ። ግን ይህን ፐብሊክ ስታወጡት ያልሆነ እንትን ነው የሚሰጣችሁ፣ ያልሆነ ሜንታል ትሬዱን ፎርስ ታደርጉታላችሁ። ያልተፈጠረ ሴታፕ የሆነ የተፈጠረ መስሏችሁ ትገባላችሁ። ከዛ በኋላ ደግሞ አላ በቃ ባካውት ከቻሌንጁ ባካውት ራሱ ማድረግ ትፈልጋላችሁ። ግን ብቻ እስቲ ይሄ ቻሌንጅ በአሪፍ ሁኔታ አልቋል። አሪፍ ሁኔታ ማይባልም ቢሆን ግን አልቋል እና እንዴት ነበር የሚለውን ምን ማስተካከል እንችላለን። እነዚህ ነበሩ ቴክ ያደረግናቸው ትሬዶች። እዚህ ጋር ሩላችን እንዴት ነበረ የነበረው ሩል? እኔ ለራሴ አስቀምጬው የነበረው ሩል ምንድነው? በቀን $50 ብቻ ሪስክ አድርጋለሁ። 1% ብቻ ሪስክ አድርጋለሁ። የ$5000 1% $50 መሰለኝ። $50 ሪስክ እያደረግን ቀጥላለን ሙሉ አንድ ወሩን ብዬ ነበር ያሰብኩት ማለት ነው። ልክ የመጀመሪያ ቀን ላይ አክቹሊ ያን ህግ ከመውጣቴ በፊት ቻሌንጁን ስጀምረው ሪስክ ማኔጅመንቱን አስቀምጬው አልነበረም። አንድ ቀን ትሬድ ካደረኩ በኋላ ነው ሪያላይዝ ያደረኩት። ይሄ ለካስ እንደሚያስፈልግ ሪያላይዝ ያደረኩት ከአንድ ቀን በኋላ ነበረ ማለት ነው። ልክ የመጀመሪያ ቀን ላይ እንዴት ነው $51 ሁለት ትሬዶችን ቴክ አደረግን። ናስዳክ ላይ እና ጂፒዩኤስዲ ላይ ቴክ አደረግን 51 $102 በመጀመሪያው ቀን ላይ 102 ኔጌቲቭ ላይ ጨረስን ማለት ነው። ከዛ በኋላ ምን ሪያላይዝ አደረኩኝ፣ በዚህ የሚቀጥል ከሆነ ልክ አይመጣም ማለት ነው። በጣም ድሮዳውን ውስጥ ይከተናል። ከዛ በኋላ ያልሆነ ቦታ ውስጥ እንደሚከተን አውኩኝ ማለት ነው። ምን አደረኩኝ እኔ $50 ሪስክ ላርግ የሚለውን ሪስክ ማኔጅመንት አመጣሁት ማለት ነው። $50 ሪስክ ማኔጅመንት ሪስክ እናርግ በሚለው እዛ ትሬድ ማድረግ ጀመርኩኝ። እዛ $16 ይሄ ብሬክ ኢቭን መሰለኝ ይሄን ትሬድ ቴክ አደረግን። ከዛ በኋላ እንደገና ናስዳክ ሌላ ቀን ላይ ፕሮፊት ላይ ነበርን። ከዛ ዩኤስዲ ቴክ አደረግን፣ አንድ ሉዝ ገባን። በቃ እነዚህን እዚህ ጋር ዩኤስዲ ቴክ አደረግን። እነዚህን ትሬዶች ቴክ እያደረግን እንዴት ነው መጣንና ይሄ የመጨረሻው 3 ቀን ላይ ደረስን ማለት ነው። የመጨረሻው 2 ቀን ላይ ደረስን። የመጨረሻው 2 ቀን ላይ ስንደርስ ምንድነው የተፈጠረው? ኦቨር ሪስክ ማድረግ ጀመርኩኝ። አክቹሊ የቻሌንጁ መጨረሻውን በሚለው ምናምን እያልኩኝ ግን ኦቨር ሪስክ ማድረግ ጀመርኩኝ። አሁን እንዴት ነው ባለፈው የመጨረሻው እዚህኛው ትሬድ ላይ $50 ሪስክ አደረኩኝና እንዴት ነው 66 አክቹሊ ስቶፕ ሎስን ወደ ታች አስጠግቼው ነበረ። ከዛ በኋላ ምናምን ጠዋት ላይ ስንት ነው $66 ሎዝ አደረግን ማለት ነው ከሰዓት ላይ። ከዛ በኋላ እንደገና ትሬድ ገባውና $63 ዊን አደረኩ። ይሄኛው ይሄ አሪፍ ነገር አይባልም ግን እንትን ብሎናል፣ ግን ልክ አይደለም። ለምን ይሄ ሉዝ ተመልሶ ይሄ ዊን ተመልሶ ሉዝ ስለሆነ ማለት ነው። ለምን ኦቨር ትሬድ ነው ያደረግነው። ይሄ ከፕላናችን ውጪ ስለነበረ ማለት ነው። ይሄኛው ዊን ካደረግን በኋላ የዚህ ቀን ላይ -$3 ላይ ጨረሰን ማለት ነው። ከዛ ቀጣይኛውን ቀን የዚህ ሳይኮሎጂ ምን አደረገ? ቀጣይኛው ቀን ላይ ምን ኦቨር ትሬድ ድጋሚ 2 ትሬዶች እንድገባ ገፋፋኝ ማለት ነው። ምንድነው ተፈጥሮ የነበረው? $50 መጀመሪያ ጠዋት ላይ ጂቢፒዩኤስዲ ለንደን ላይ ቴክ አደረኩኝ። ከዛ በኋላ እንደገና ከሰዓትም ቴክ አደረኩኝ። እዚህ ጋር መፈጠር የነበረበት እዚህ ጋር ዩኤስዲ ቴክ ልክ እንዳደረኩኝ እቺን ትሬድ ከሰዓት ምንም ትሬድ ቴክ ማድረግ አልነበረብኝ። ይሄ ዊን መፈጠር አልነበረበትም። ይሄን ጠዋት ላይ እቺኛውን ሉዝ ተፈጠረች። ይሄ ከሰዓት ላይ ምንም መፈጠር አልነበረበትም። ለምን $50 ሪስክ ያደረኩ ስለሆነ ማለት ነው። ይሄኛው ኦቨር ሪስኪንግ ነው፣ ኦቨር ትሬዲንግ ነው ማለት ነው፣ መቆጠር ያለበት ማለት ነው። እነዚህ ሁለቱ ኦቨር ሪስክ እና ኦቨር ትሬድ እንዳደረግን ነበረ። እዚህ ጋር ምንድነው እየተማርኩት አንድ ነገር ኦቨር ሪስክ እዚህ ጋር ምድረበር ችግሬ ኦቨር ሪስክ አደረኩኝ ማለት ነው። እና ትሬድ ቴክ ማድረግ ያልነበረብኝ ትሬዶች ቴክ አደረኩ። ለምን ከፕላኔ ውጪ ስለነበረ ማለት ነው። ከፕላኔ ውጪ ነበረ እና ያን ትሬድ ቴክ ማድረግ ያልነበረብኝ ቴክ አደረኩኝ። ያ እንትን መጀመሪያ የነበረኝ ፕላን አለማድረጌ ከመጀመሪያው ቀን $100 ሉዝ ላይ ከቶኛል። ያ ከመጀመሪያ ቻሌንጁ ከመጀመሪያ ድሮ ዳውን ውስጥ ዝቅ ብዬ መጀመሪያ በአላ ዊን ማድረጋቸውን ዊኖች አላ ፖዚቲቭ ላይ እንዳልገባ አድርጎኛል ማለት ነው። $100 ድሮ ዳውን ስለጀመረ ማለት ነው። እንዴት ነበረ እዚህ ይሄን ቻሌንጅ ድጋሚ ቢጀምረውና ማስተካከል ምን አስተካከል ነበረ ብል አንደኛ ሳይኮሎጂን
አስተካክል ነበረ። እንዴት ነው እዚህ ጋር 50 ዶላር ብቻ ሪስክ እያደረኩ መሄድ ያለብኝን ሩል መከተል ነበረብኝ ማለት ነው። እዚህ ጋር 50 ዶላር አሁን እንዴት ነበር መሆን የነበረበት? እዚህ ጋር 50 ዶላር ሉዝ ካረኩኝ በኋላ በቃ 50 ዴዩ ላይ 50 ዶላር ነበርኩ። ሶ ሪስክ ማኔጅመንቴን በስትክክል በከተል ኖሮ እንዴት ነበረ ምን ያህል ፕሮፊት ላይ ጨርስ ነበር የሚለውን ወይም ምን ያህል ሉዝ ላይ ጨርስ ነበር የሚለውን ሶ ሪስክ ማኔጅመንቴን እና ሩሌን በከተል ኖሮ እንዴት ነው ይሄኛው 50 ዶላር ሉዝ አይገጥመኝም ነበረ። ይሄኛው 63 ዶላር እነዚህ ኢንአፕሮፕሪየት ትሬድ ያልኳቸው ናቸው ማለት ነው። ሶ ይሄ 51 ዶላር ቴክ መደረግ አልነበረበትም። ይሄ 63 ዶላር ቴክ መደረግ አልነበረበትም። ይሄ 50 ዶላር ቴክ መደረግ አልነበረበትም ማለት ነው። ሶ ኦቨርኦል እንትን ባልኖሮ ኦቨር ሪስክ ባላረግ እና በቃ ኖርማል ዴዩ ላይ ሪስክ ማድረግ የነበረብኝ ሪስክ ያርኩ ቤት ኖሮ ስንት ነው 101 ዶላር ማይነስ ላይ ገባ ነበር ማለት ነው። አሁን ኦቨርኦል 138 ዶላር ሉዝ አድርገን ጨረስነው ማለት ነው። ግን እዚህ ጋር ብንሆን ኖሮ 101 ዶላር ብቻ ነበረ ሉዛችን የሚሆን የነበረው ማለት ነው። ሶ ደግሞ ሌላ ደግሞ ምድር ላይ ዛረኩኝ። እዚህ ጋር አይታችሁት ከሆነ እዚህ ጋር ምንድነው የዩሮሲዲን ደግሞ ወደታች እዩት። ካያችሁት አንድ ዊን የለውም ማለት ነው። አንድ ዊን የለው፣ ሁሉም ማይነስ። ሶ በጣም ሉዜን ክሬት ያደረገው የነበረው ምንድነው ዩሮሲዲ ነው ማለት ነው። ሶ እዚህ ጋር ከምናየው ዳታ አንፃር ምንድነው ዩሮሲዲ አሪፍ ወርክአውት እያደረገልኝ ለኔ አልነበረም ማለት ነው በዛ ላይ። ሶ ወይ ይሄ የማርኬቱ ሁኔታ ጥሩ አልነበረም ማለት ነው፣ ወይ ደግሞ እኔ ዩሮሲዲ ላይ ጥሩ አይደለም፣ ዩሮሲዲ ላይ ትሬድ ማድረግ አልችልም ማለት ነው። ሶ ይሄኛውን ዩሮሲዲ ኤሊሚኔት ማድረግ እንችል ነበረ ማለት ነው። እንዴት ነው ዩሮሲዲ ትሬድ ባለማድረግ ብቻ ማለት ነው። ዩሮሲዲ ትሬድ ባለማድረግ ብቻ ትሬድ ማድረግ እነዚህን ይሄ 189 ዶላር ሉዙን ማጥፋት እንችል ነበረ ማለት ነው። ሶ ይሄ ደግሞ ለእኔ ለቀጣይኛው ጊዜ ለማድረጋቸው ቻሌንጆች ለራሴ ኢምፕሩቭመንት ይሆነኛል ማለት ነው። ዩሮሲዲ ላይ እንትን አልማት አክቹሊ እኔ ሜንሊ ትሬድ ማድረገው ናስዳክ ነው በስትክክል ትሬድ ማድረገው ናስዳክ ላይ ለብዙ ጊዜ ባክቴስት ያደረኩትም ናስዳክ ነው። ዩኤስዲ እና ጂቢፒ ዩኤስዲ ለዮናይል ጊዜ ነው ትሬድ ያደረኩት እና አክቹሊ ዮናይል አውቀዋለሁ በሚለው ነው ዝም ብዬ ለቻሌንጅ በሚለው አድ ያደረኩት እና ሶ የዩኤስዲን ኤሊሚኔት ብናደርገው እንዴት ነው 189 ዶላር ሉዙን አቮይድ ማድረግ እንችል ነበረ ማለት ነው። ሶ የዩኤስዲን ሉዝ አቮይድ ብናደርገው ስንት ላይ ነው ነበር? 51 ዶላር ዊን ላይ ነው ነበር ማለት ነው። አክቹሊ እዚህ ጋር ካልኩሌሽኑን አላስቀመጥኩም እንጂ ይሄኛውን ብቻ ሉዝ አቮይድ ብናደርገው ዩኤስዲ ትሬድ ባናደርገው ኖሮ 51 ዶላር ፖዚቲቭ ላይ ጨርስ ነበር ማለት ነው። ምንድነው ምንም ሳይኮሎጂያችንን አላስተካከልንም፣ ምንም እንትን ሳንል ማለት ነው። ሳይኮሎጂያችንን እንደተበላሸ እዚህ ጋር ያልሆኑ ትሬዶችን ቴክ ማድረጋችንም እንዳለ ሆኖ ግን 189 ዩኤስዲ ትሬድ ብቻ ባለማድረጋችን እንዴት ነው ፖዚቲቭ ላይ እንጨርስ ነበር ማለት ነው። ቻሌንጅ ያ አንድ ሪያላይዜሽን ነው ማለት ነው። ሶ ጂቢፒ ዩኤስዲ ደግሞ ትሬድ ባናደርግ ኖሮ ስንት ነው ጂቢፒ ዩኤስዲ ላይ መቀነስ ነው አክቹሊ ያው 73 እና 22 ዶላር መቀነስ ነው ማለት ነው። ሶ የጂቢፒም አክቹሊ ብዙ አይደለም ግን የቺኛዋ ዊን ስላለች ነው። የጂቢፒንም አክቹሊ ሁለቱንም ትሬድ ባናደርጋቸው ኖሮ ፕላስ ስንት ላይ የምንጨርሰው የነበረው 73 ዶላር እኔ ሞር ማቀው ላይ እና ሞር እችላለሁ ብዬ ማሰበው ላይ ትሬድ ባደርግ ኖሮ ማለት ነው። ሶ ሁለቱን ፔሮች አቮይድ ማድረግ የምንችላቸው ፔሮች ነበሩ ማለት ነው። ሶ ይሄ ለኔ ምን ይጠቅመኛል ለቀጣይ ጊዜ ምን ማስተካከል እንዳለብኝ እና ምን ትሬድ ማድረግ እንዳለብኝ ይሄ ለኔ ይጠቅመኛል ማለት ነው። በዚህ በኩል እናንተም ደግሞ ቻሌንጅ አዘጋጅታችሁ እንዲይዛችሁት ከዛ በኋላ ቼክ ማድረግ ከቻላችሁ ይሄም ደግሞ ለእናንተ የሚጠቅማችሁ ይሆናል ብዬ አስባለሁ። ሶ እንዴት ነው ናስዳክ ላይ ብቻ ነበረ ናስዳክ ብቻ ደግሞ ትሬድ አድርገን ቢሆን ኖሮ እንዴት ነው የመጀመሪያ ቀን ላይ ማይነስ 51 ዶላር ከዛ በኋላ ዊን ያደረግናቸው ኖሮ ከዛ በኋላ እዚህ ጋር አክቹሊ ሌላ ትሬዶች ሊኖሩ ይችሉ ነበረ። ሌላ ትሬዶች ቴክ ማድረግ እንችል ነበረ። ግን ያው በቃ እነዚህ ብቻ ራሱ ቴክ ያደረግናቸው ብንሆን ኖሮ 73 ዶላር ፕሮፊት ላይ እንጨርስ ነበረ ማለት ነው። ጀስት ሁለቱን አቮይድ ስላደረግን ሶ ያ ይሄ ነበር። ይሄ በጣም አክቹሊ በጣም እኔ ሪያላይዝ ያደረኩት ነገር ነው። ዩኤስዲ አክቹሊ የማርኬቱ ኮንዲሽን ነው ወይ የሬ እንትን ነው የሚለውን ደግሞ ሞር እኔ ማጣራል ለራሴ ይሆናል። ግን ያ ሶ ይሄ ነበረ። እዚህ ጋር ሳይኮሎጂያችንን ማስተካከል እንዳለብን አይተናል። ሪስክ ማኔጅመንታችንን መጀመሪያ ትሬድ ከማድረጋችን ቻሌንጁ
ቻሌንጁን ጆይን ከማድረጋችን በፊት ሪስክ ማኔጅመንታችንን ቼክ ማድረግ እንዳለብን፣ ሌላ ደግሞ አቮይድ ማድረግ ያለብንን ፔር ደግሞ ማወቃችን ደግሞ በጣም ይጠቅመናል ብዬ አስባለሁ። አክቹዋሊ ይህን ቻሌንጅ የቀጠልኩት ነው። ቴሌግራም ላይ ኤቭሪዴ የሚገባቸውን ትሬዶች ፖስት አድርጋቸዋለሁ። ግን እንዴት ነው ይሄኛውን ዳታ ካየሁት በኋላ ዩኤስዲ እና ጂቢፒዩኤስዲ አሁን ማርኬቱ ኮንዲሽኑ አሪፍ ላይ አይደለም ወይ እኔ ጂቢፒዩኤስዲ እና ዩኤስዲ ትሬድ ማድረግ አልችልም በሚለው ኮንክሉድ አድርጌ ናስዳክ ብቻ ነው ትሬድ ያደርኩ ያለሁት ማለት ነው። አሁን ላይ አክቹዋሊ አሪፍ ላይ ነን መሰለኝ። አሁን ላይ አሪፍ ላይ ነን። ቴሌግራም ላይ ገብታችሁ ቼክ ማድረግ ትችላላችሁ። አሪፍ ላይ እየሄድን ነው። እነዚህ ነገሮች ሪያላይዝ አድርገናል እና ለቀጣይ ጊዜ ደግሞ የምናስተካክለው ይሆናል። አክቹዋሊ ይህ ቪዲዮ ረዘመ፣ ይቅርታ ስላረዘምኩባችሁ። ይሄንን ካልን ይበቃል። በዚህ ጋር ልጨርሰው። ቀጣይ ቪዲዮ ላይ እንገናኛለን።